ለአንድ ወር ሙሉ በየቀኑ ፕላንክ ቢሰሩ በሰውነቶ ላይ ምን አይነት ለውጥ ሊመጣ እንደሚችል ያውቃሉ? አንደኛው ቀን በራስ መተማመንዎ ከፍተኛ ነው። ቦታውን ይይዛሉ። ቀጥ ያለ አካል፣ የተወጠረ የሆድ ጡንቻ። ይህ እኮ ቀላል ነው ይላሉ። ነገር ግን ከ30 ሰከንድ በኋላ ሰውነቶ እንደ ሆድ ዳንሰኛ መርገብገብ ይጀምራል። እጆችዎ ለምን ይህን ምርጫ መረጥክ እያሉ ይጠይቁዎታል። አእምሮዎ ደግሞ ለማቆም ማቀድ ይጀምራል። ሦስተኛው ቀን ከአሁን በኋላ ያ የጅምር ደስታ የለም። ከራስዎ ጋር መደራደር ይጀምራሉ። 20 ሰከንድ ይበቃኝ ይሆን ይላሉ፣ ግን አይበቃም። በጊዜ ያቆማሉ። የመጀመሪያው ሳምንት አሁንም ሰውነቶ ይርገበገባል። ነገር ግን አሁን ረዘም ላለ ጊዜ መቆየት ጀምረዋል። ምክንያቱም ጆሮ ላይ አነቃቂ ንግግሮችን እየሰሙ ነው። ሰውነቶ ሊያቆም ቢፈልግም በጆሮ የሚሰማው ድምፅ ግን አሁኑኑ አታቁም ይልዎታል። ሁለተኛው ሳምንት ሰዎች ላዩት ይችላሉ፣ እርስዎ ግን ይሰማዎታል። ቀጥ ብለው ይቀመጣሉ። አቋሞ ይስተካከላል። የታችኛው ጀርባውም እንደተደገፈ ይሰማዎታል። ያ የማይታየው የሆድ ውስጥ ጡንቻ በመጨረሻ ሥራውን መሥራት ጀምሯል። ሦስተኛው ሳምንት መርገብገቡ መጥፋት ይጀምራል። ረዘም ላለ ጊዜ ይቆያሉ። በቀላሉ ይተነፍሳሉ። ጭንቀት ይቀንሳል። በሰውነቱ ላይ ቁጥጥር ያገኛሉ። አሁን ከፕላንኩ ጋር እየታገሉ ሳይሆን እየተቆጣጠሩት ነው። 30ኛው ቀን አንድ ነገር ይስተካከላል። ቦታውን ይይዛሉ። በዚህ ጊዜ ግን ድንጋጤ የለም፣ መርገብገብ የለም፣ ቁጥጥር ብቻ። ተራ ነገሮች እንኳ ቀላል ሆነው ይሰማዎታል። በዚያን ጊዜ አንድ እውነት ይገባዎታል። ፕላንክ ጥንካሬን ስለማሳየት ሳይሆን ጥንካሬን ስለመገንባት ነበር።